ነቂ ለመሆን ገና አልተማርኩም ግን ጋዜጣ ላይ የሆነ ነገር አያለው ያንን አሳያለሁ ተወዳጁ ሰው ድምጹ የሚያስገመግም ሬዲዮ ምርጫቸው ለሆነ ሁሉ አንዳች ቦታ የሚሰጡት ዜና ሲያነብ ሲተነትን ማን እንደሱ ይሉታል አድናቂዎቹ በርካቶች የሚወዱት የሚሳሱለት ጋዜጠኛ ሬዲዮ ሲነሳ ስሙ የማይጠፋ በሁሉም ቤት ውስጥ ድምጹ የሚያስተጋባ ዓለምን ያስደመመ በሀገራችን በጋዜጠኝነት ውስጥ ስሙ ጎልቶ የሚነሳ ህልሙን የኖረ ገና በልጅነቱ ጋዜጠኛ መሆን አለበት የተባለ ታዲያ ህልሙ ሰምሮለት የበርካታ አድማጮችን ቀልብ ሳበ። ሰላም ጤና ይስጥልን የዝግጅታችን ተከታታዮች ቻናላችንን ላይክ ሼር ሰብስክራይብ በማድረግ አብራችሁን ቆዩ። ባንጋፋው ኢትዮጵያ ብሔራዊ ሬዲዮ በፋና ሬዲዮ በዋዜ ሬዲዮ በማህበራዊ ሚዲያና በማስታወቂያ ስራ ከ40 ዓመታት በላይ አገልግሏል። በአስገምጋሚ ድምጹ የብዙዎችን ጆሮ እንደ ጸጉር አበጥሯል። የመርካቶን ነጋዴዎች ሬዲዮ ከችርቻሮ እስከ ጅምላ ሽጧል። በቃላት ኮርቻው አፈናጦ ከሐሳብ ስልቻው እያፈሰ ያለምን መረጃ ለህዝብ መግቧል። አመለሸጋው ስመገናና የሬዲዮ ጋዜጠኛ የዜና ፋይል ቁንጮ አለምነህ ዋሴ ውልደቱ በመዲናችን አዲስ አበባ ከተማ የብዙ ከያንያን መንደር በሆነችው መሃል ፈረንሳይ ለጋሲዮን እንደሆነ የተወዳጅ ሚዲያ መረጃ ያሳያል። የቤቱ አራተኛ ልጅ ቢሆንም እንደ መጀመሪያው ሁሉ አለምነህ የሚለውን አስደናቂ ስም ተጎናጽፏል። አለምነህ አብዛኛውን ጊዜ የሚያሳልፈው ከእናቱ ጋር በመሆን ነበር። ይህ ታዲያ የቤቱን የውስጥ ገጽታ በሚገባ ለመቃኘት የሚያስችል መልካም አጋጣሚ ሳይፈጥርለት አልቀረም። የወታደር አባቱ ዋሴ መስፍንን የቤት ግድግዳ ተለጣጥፈው ያቆሙትን የኢትዮጵያ ፕሬስ ድርጅት በየቀኑና በየሳምንቱ የሚያሳትማቸው ጋዜጦች እስኪመስሉት ድረስ ቤቱ በቀለማም ጋዜጦች የታጀለች ነበረች። አለምነህ አይኑን ከግድግዳው ሳይመልስ ጋዜጣው ላይ ያሉትን ርዕሶች ፊደላት በምላሱ እየለቀመ በአይኖቹ እየነቀለ ሲያነበንብ ድምጹ ቤት ውስጥ ማስተጋባት ጀመረ። ታዲያ በዚህ ጊዜ የተሰማው ድምጽ በሁሉም ዘንድ ተወደደ። አለምነህ የማንበብ ፍላጎቱ እየጨመረ ጋዜጦችን ከርዕሳቸው አልፎ ትንታኔያቸውን በመጮህ ሲያነበንባቸው ነገን የሚያመለክቱ አዎንታዊ መላምቶች ከየአቅጣጫው ተሰነዘሩ። በትምህርት ቤት የቀለም ትምህርቱና የሚሰጥበት ይዘት እንደ ልቡ ያላስኬደው እንደ ንባብ ፍላጎቱ ሰቅዞ ያላዘው ቢሆንም ጥሩ ውጤት ታስመዝግቧል። በበርካቶች ዘንድ በጨዋታ አዋቂነቱ እውቅናን አግኝቷል። የመጀመሪያ ደረጃ ትምህርቱን በህዝባዊ ሰራዊት እስከ 6ኛ ክፍል ሲማር በውጤቱ 99 ነጥብ በማስቆጠር ቀዳሚውን የአንደኝነት ደረጃ ይዟል። ባለው ልዩ የንባብ ፍቅርና የአነባብ ስልት ታዲያ ዘወትር ጠዋት በሰልፍ ላይ የማለዳ ዜና ነጋሪ የመሆን እድልም አግኝቷል። የሁለተኛ ደረጃ ትምህርቱን ሚያዝያ 23 የሁለተኛ ደረጃ ትምህርት ቤት የቀጠለ ሲሆን በዚህም የክፍል ውስጥ ደረጃውን ሳይለቅ ለ101 ጉዳይ ነጥቡን ይዞ በአንደኝነት አጠናቋል። የቤታቸውን አነስተኛ ሬዲዮ አቋሟን አሟጦ በመጠቀም የዜና ዘገባዎችና የስፖርት ዜናዎችን በማድመጥ እንዲሁም ተርጉሞ በማዘጋጀት የወቅቱን ተላላቅ የሚባሉ ስለ ጋዜጠኝነት የተጻፉ ጽሑፎችን በማንበብ ድምጹን በመሞረድ እይታውን በማስፋት ጉዳዩን በማነፍነፍ ራሱ ላይ በትጋት ሰርቷል። በኋላም እንደ እንጦጦ አጠቃላይ የመሰናዶ ትምህርት ቤት አቅንቶ ትምህርቱን የጨረሰ ሲሆን በአካውንቲንግ ዲፕሎማ አግኝቷል። ይሁን እንጂ አለምነህ ጣቱን እየቆጠረ ተመሳሳይ የሂሳብ ስሌት ለመቀመር የተፈጠረ ሳይሆን የዓለም መንግስታት ደባና ሻጥር ረቂቅ የሴራ ጥምጥም በተባብሩ እየከሰከሰ እየነቀሰ በአደባባይ ማስጣት ሆነ። አዝማሚያውን ከልጅነቱ ጀምሮ የተከታተሉት 50 አለቃ መርሻ ይህ ልጅ ጋዜጠኛ መሆን ይኖርበታል ሲሉ በወቅቱ የኢትዮጵያ ዜና ክፍል ኃላፊ በመሆን ስታገለግል ከነበረችው የፈረንሳይ ልጅ ፀሐይነሽ ቸርነት ቤት እጁን ይዘው ይወስዱታል። የልጁ አቅምና እስካሁን የመጣበት ሂደት ቁጭ ብለው ለፀሐይነሽ ያጫውቷታል፣ ያስተዋውቋቸዋልም። ሁኔታውን ስታዳምጥ የቆየችው ጋዜጠኛ ፀሐይነሽ በወቅቱ ስለነበረው የጋዜጠኝነት ህይወትና የስራ ሁኔታ ስለሚጠይቀው አቅም ቅድሚያ ገለጻ አደረገችለት። ልበሙሉ ጋዜጠኛ ይቅር ያሳደገኝን ጥርሴን የነቀልኩበትን አማርኛ እንግሊዘኛም ቢሆን አያቅተኝም ሲል በወኔ ያረጋግጥላታል። ወቅቱ በኢትዮጵያ ሬዲዮ ዜና ፋይል የሚጀመርበት ስለነበር የትምህርት ማስረጃውን በመያዝ ሂዶ ለመወዳደር የሚያስችለውን አቅጣጫ በቅርብ ርቀት ላይ ሆና ትጠቁመዋለች። አለምነህ የጥቆማ አቅጣጫዎችን ይዞ ወደ ጣቢያው ያቀናል። በዚህም የወቅቱ የሬዲዮ ዜና ፋይል ኃላፊ የነበረው ጋዜጠኛ ጌታቸው ኃይለማርያም ያገኘዋል። እርሱም ለፈተና የስልክ ጥሪ እንደሚያደርግለትና እንዲጠባበቅ በመንገር ያሰናብተዋል። ለአለምነህ ምዕራብ አልባ ፀሐይ እየወጣች ለመሆኗ ሩቅ መገመት አያሻም። የግል ስልክ የሌለው የአለምነህ የስልክ ጥሪ ሳይደርሰው ቀርቶ ሌሎች ተወዳዳሪዎች የመወዳደሪያ ፈተና እየወሰዱ መሆኑንና በፍጥነት እንዲሄድ በሰፈር ውስጥ ያገኘችው ጋዜጠኛ ፀሐይነሽ ቸርነት ትነግረዋለች። እርሱም በፍጥነት ወደ ቤቱ ተጉዞ ልብሱንና ጫማውን ለውጦ ራሱን ካስተካከለ በኋላ ከጎረቤቱ ወይዘሮ ዘውዴ 1 ብር ተቀብሎ አቡነ ጴጥሮስ ወደሚገኘው የሬዲዮ ጣቢያ በማቅናት ጌታቸው ኃይለማርያም ያገኘዋል።
ያገኘዋል። የወጣበትን ጉዳይ በውል ባያስረዳም ስልክ ተደውሎለት እንደነበርና ስልኩ እንደማይሰራ ይነገረዋል። ሌሎች ተፈታኞች የሶስተኛ ዙር ፈተና እየወሰዱ ስለሆነ እሱም እንደማይደርስና ጊዜ እንደማይበቃው በማሳወቅ እንዲመለስ ይደረጋል። እርሱ ግን የለም ያለ ጊዜ በአግባቡ መጠቀም እችላለሁ፣ ሶስቱንም ፈተና በቀረው የአንድ ፈተና ሰዓት እፈተናለሁ አለ። ቢሆን ነገሩ ጉንጭ ማልፋት ብቻ ሆነበት። ፊት የነሱትን የመፈተኛ ቦታና ፈታኞች ጀርባውን ሰጥቷቸው ከንፈሩን በጥርስ አጣብቆ ግቢውን መልቀቅ ጀመረ። ሳይደገስ አይጣልም ነውና የፕሮግራሙ ክፍል ኃላፊ የነበረው ኃይሉ ወልደ ጻዲቅ ስለ አለምነህ ዋሴ እዚህ መገኘት ጌታቸው ኃይለማርያም ይጠይቀዋል። እርሱም የተገኘው ለፈተና ቢሆንም አርፍዶ መገኘቱን ያጫውተዋል። ኃይሉ ወልደ ጻዲቅ ታዲያ ሌላ ያረፈደች ልጅ እንዳለችና ከእርሷ ጋር ከሰዓት በኋላ ፈተናውን መውሰድ እንደሚችል ለጌታቸው ይነግረዋል። እድል በሯን ያልከረቸመችበት አለምነህ ዋሴ ከሰዓት በኋላ ፈተናውን እስኪበል እንመካከርና ይዋጣልን ብሎ በሜዳው ግጥሚያውን ጀመረ። ሚዲያ ይከታተል ስለነበር ፈተናውን ብዛም ፈታኝ ሆኖ አላገኘውም። በመጨረሻም የመምሪያው ኃላፊው የሰጡት መግለጫ ወደ ሪፖርት በመቀየር የሶስተኝነት ደረጃ ይዞ እንዳጠናቀቀ ማወቅ ቻለ። ከዚህ ሁሉ ፈተና በኋላ 1979 ጥር 1 ቀን በ230 ብር ደሞዝ ተቀጥሮ የዜና ፋይል አባል በመሆን በዚህ ዝግጅት ምስረታ ላይ ከዋጋ ያበቀለ፣ አዜብ ተፈራ፣ ጽዮት ደምሴ፣ ደበበ ዱፌራ የዜና ፋይል መስራች ለመሆን በቃ። ፈረሱም ሜዳውም ያውልህ ላሰጋግሩ ባለቤት ያውቃል ተባለ። በዛን ወቅት በቃላት ወረራ የተጀመረው የባግዳዱ ሳዳም ጉዳይ የብዙዎችን ቀልብ የሳበ ወቅታዊ ሁኔታ ነበር። ጉዳዩ ትክክለኛውን ሰው አገኘ። ይህ ዓለምን ያስደነገጠውና ብዙ ሚሊዮኖችን የቀጠፈው አሰቃቂው የሳዳም ሁሴን ኩዌት ወረራ ገና ብቅሉ ሲረግጥ ጌሾው ሲወቀጥና ሲሾም አለምነህ ዋሴ አብሮ የነበረና እቃ ያቀበለ እስኪመስል ድረስ የመጠጡን ክፋት ብቻ ሳይሆን መቼ እንደሚፈላ ሁሉ ልብ በሚገምሰው አስገምጋሚ ድምፁ በኢትዮጵያ ሬዲዮ ሲያስተጋባ በተመስጦ ተደመጠ። አድማጮች አለምነህ ዋሴ ነኝ ሲል የተጎነጩትን ውሃ ሳይጠጡ ያገኙትን እህል ሳይወጡ አፉን በንቃት ተጠባበቁ። የፈረንሳይ 12 ቁጥር የባስ ተሳፋሪዎች ባሱ ሬዲዮ ከሌለው አንሄድም አሉ። አለምነህ ዋሴ ስሙ የገነነ ስራው እየተወደደ በዜና ፋይል ዘገባው በዓለም አቀፍ ትንታኔ ከነጩ ቤተመንግስት እስከ ቀዳማዊ ኃይለ ሥላሴ ቤተመንግስት ድረስ አይኖቹን በልጥጦ ጆሮቹን አቁሞ አፍንጫውን ምጎ እንኳን በቀን የሰሩትን በህልማቸው ያዩትን ሳይቀር ለኢትዮጵያ ሬዲዮ ዘከዘከ። የባህረ ሰላጤውን ሀገራትን የፖለቲካ ትንቅንቅ፣ የኢራንና የኢራቅ ግብግብ፣ የአሜሪካን ማሽቃበጥ፣ በአፍጋኒስታንና ሌሎች ሀያላን ሀገራት ፍትጊያና ጦርነቱ ያስከፈለውን ያለውን ዋጋ በአለምነህ ዋሴ ዘገባ ሰፊ ሽፋን አገኘ። አለምነህ ለ10 ዓመታት ቆይታ ያደረገበት አንጋፋው ብሔራዊ ሬዲዮ በመተው 1989 ዓ.ም ብሔራዊ ሎተሪን ተቀላቀለ። ያ በትምህርት ቤት ሰልፍም ላይ ዜና ይነግር የነበረው ተማሪ በኋላ በኢትዮጵያ ብሔራዊ ሬዲዮ የዜና ፋይል መሪ የነበረው ከዓለም መሃል እምብርት ላይ እንደተቀመጠ ሁሉ ዙሪያ ገባውንና ውሎ አዳሩን መንግስታት የጠነሰሱትን ደባ የሀገራትን ህመምና ሽረት ያስቃኝ የነበረው ባለነጎድጓድ ድምፁ ጋዜጠኛ አለምነህ ዋሴ የብሔራዊ ሎተሪ የማስታወቂያ ክፍል ኃላፊ ሆነ። የጆሮ አድባር ሽሽ እነዛ 46 ጎራሽ እግሮቹ እነዛ ሩቅ ደራሽ ብሮቹ አንድ ቢሮ ውስጥ ተሰበሰቡ። ደሞዙ ከቀድሞው በ195 ብር እድገት አሳየ። ይሁን እንጂ እዚህም በለስ ያልቀናው አለምነህ በወቅቱ የጠቅላይ ሚኒስትሩ ቢሮ አማካሪ የነበሩት አቶ ከበደ ታደሰ የተባሉ ግለሰብ ለብሔራዊ ሎተሪ አስተዳደር አንድ ደብዳቤ ይጽፋሉ። ደብዳቤውም ሲከፈት ማስታወቂያ ክፍሉ በአለምነህ ዋሴ መመራቱ ቀርቶ ለሌላ ሰው ኃላፊነቱ እንዲሰጥ የሚያዝዝ ነበር። ነገር ግን አማካሪው የተሰጡት ምላሽ አለምነህ ዋሴ ለቦታው ትክክለኛና ተገቢ ሰው እንደሆነ የሚገልጽ ነበር። እኚህ ሰውዬ ግን እሱ ሳይነሳ እንቅልፍ አልተኛም ብለው ደብዳቤ መጻፉን ቀጠሉ። ሁለተኛና ሶስተኛ ተከታታይ ደብዳቤያቸውን በመላክ እሱ ሰው ከቦታው የማይነሳ ከሆነ ሙሉ በሙሉ የመስሪያ ቤቱን ማኔጅመንት እንደሚበታትኑት ዛቻ አክለው ጻፉ። በዚህ ምክንያት አለምነህ ዋሴ በግድ ከኃላፊነቱ እንዲነሳ ተደረገ። ከኃላፊነት የተነሳው አለምነህ የግሉን የማስታወቂያ ድርጅት ከፍቶ መስራት ጀመረ። የማስታወቂያ ፍቃድ ስላልነበረው ክፍያዎችን ይፈጽም የነበረው በሌሎች ፍቃድ ባላቸው ሰዎች በኩል ሆነ። ማስታወቂያ ሰርቶ ለቴሌቪዥን ጣቢያ ለማስገባት ቢሞክርም ያንተ ማስታወቂያ በስቷል፣ እንዲሁም በሌሎች ትናንሽ ምክንያቶች ተፈልገው የማስታወቂያ ስራዎች ፈታኝ አደረጉበት። በዛን ወቅት የነበረው የሙስና አሰራር በእጅጉ ያስቸገረው አለምነህ ከኃላፊነት ከማንሳት ጀምሮ እርሱና የስራ አጋሮቹ በስራቸው እንዳይቀጥሉ በማድረግ ኢትዮጵያ ቴሌቪዥን የማስታወቂያ ክፍል ኃላፊዎችና የመንግስት አማካሪዎች ህይወቱን አስቸጋሪ አድርገውበት እንደነበር ይናገራል። የኢትዮጵያ ቴሌቪዥን የነበሩ የወቅቱ አመራሮች በይበልጥ ደግሞ የማስታወቂያ ክፍል ኃላፊዎች እርሱ የሰራቸውን ማስታወቂያዎች እንዳይተላለፍ ከማድረግ ባለፈም በሰዓቱ ማስታወቂያው እንዳይሄድ በማስተጓጎል አብረውት ይሰሩና ያሰሩት ከነበሩ ሰዎች ጋር ቅሬታ እንዲፈጥርና ጥላቻን እንዲያተርፍ አድርገውት እንደነበር ያስታውሳል። በጊዜው ድምፁን ከሚዲያ ላይ አጥፍቶ ለመስራት የወሰነ ቢሆንም በወቅቱ በነበረው ፖለቲካ ምክንያት ስሙ በተለያዩ ጉዳዮች መብጠልጠሉ አልቀረም። ይህንኑ ነገር ለመመለስ ለራሱም ደህንነት ሲል እንደገና ከሬዲዮ ፋና ጋር ለመስራት ወስኖ
ከስራ አስኪያጁ ሙሉጌታ ገሰሰ ጋር በመነጋገር ስምምነቶችን አደረገ። ስምምነቶችም የግምገማ ስራዎች ውስጥ እንደማይገባ፣ ዜናዎችን ብቻ ማቅረብ እንደሚፈልግና እርሱ መስራት የሚፈልጋቸውን የዘገባ ጉዳዮች ብቻ እንዲሰራ የሚሉ የቅድመ ሁኔታ ስምምነቶች ነበሩ። በ420 ብር ፍሪላንስ አገልግሎት ለመስጠት በ1990 ዓ.ም ፋና ሬዲዮን ተቀላቀለ። ታዲያ የቀድሞ መስሪያ ቤቱ የኢትዮጵያ ብሔራዊ ሬዲዮ በዜና ፋይሉ ላይ የአድማጮች አስተያየት በሚሰበስብ ጊዜ አለምነህ ዋሴ እንዲመለስ ግፊት ያደርጉ እንደነበር በወቅቱ የነበሩ አስተያየት ተቀባዮች ይናገራሉ። ቢሆንም ግን በወቅቱ የነበሩ የስራ ኃላፊዎች መልእክቶችን መልሰው አየር ላይ እንዲውሉ ስለማይፈልጉ አስተያየቶቹ በተቀባይና በሰጭ መካከል ባለው ሬዲዮ ጣቢያ ውስጥ ቀልጠው ይቀራሉ። ጋዜጠኛ አለምነህ ዋሴ በፋና ስፖርት ዘገባው ከወንደሰን ከበደና ኤደን መሐመድ ጋር በመሆን ሰርቷል። በወቅቱ በነበረው የስፖርት ውድድር ላይ የተንጸባረቁትን ስሜቶችና የተፈጠሩ ክስተቶችን ጭንብላቸውን በማንሳት ያለምንም ፍርሃት ጭንቀት በግልጽ ዜናዎችን አስደምጧል። በስፖርት ዘገባዎቹ እጅግ ብዙ አድናቂዎች የነበሩት አለምነህ ዋሴ በዘገባዎቹ መጠርጠርና በቃላቶቹ ምቅነት የተነሳ ብዙዎች ተችተውታል። በሩጫ ስፖርት ዜናው ላይ የኬንያውን ሯጭ እና የኃይሌ ገብረስላሴን ፉክክር ያየበት ዘገባው አንተ ኬንያዊ ነህ እንዴ እስኪባል ያደረሰው ሲሆን በተመሳሳይ ደግሞ ለብሔራዊ ሬዲዮ በስፖርት ዜና ፋይል በሰራበት አንድ ወቅት የምድር ጦር አዲስ አበባ ስቴዲየም በነበረው ጨዋታ ላይ ባደረገው የስቴዲየም ውስጥ ድብደባ የተቋረጠውን ጨዋታ እንዲሁም በሌላ ጊዜ ደግሞ ይሄው ምድር ጦር በድሬዳዋ ለጨዋታ ተገኝቶ የዳኛውን ብልት በመምታት በድጋሚ መቋረጡን በስፖርት ዜናው ኳሱ ወደ ቡጢ ተቀይሯል በሚል ይሰራዋል። በማግስቱ ጉዳዩ በፖለቲካ አይነት ተቃይቶ አንዱ ኮሎኔል ወደ ሚኒስተሩ ቢሮ አቅንተው አለምነህ ስፖርትን ከዜና ፋይል እንዲያነሳ ያደረጉ መሆኑን አለምነህ በሬዲዮ ቀን ከፋና ቴሌቪዥን ጋር ባደረገው ቆይታ አስታውሶ ነበር። በቁም ነገር የመጽሔት ስራው በወቅቱ ዓለም አቀፍ ስራዎችን ጨምሮ ፖለቲካ ነክ ጉዳዮችን በተለይም ስፖርታዊ ጉዳዮችን ማራቶን ላይ ትኩረት አድርጎ ጽፏል። በአብዛኛው አትሌት አበበ ቢቂላ ላይ ትኩረት ያደረጉ ጽሁፎችን ለአንባቢያን በማድረስ በብዙዎች ዘንድ ይታወሳል። አንጋፋው ጋዜጠኛ የቃላት ሀብታሙ አድማጩና ትንታጉ አለምነህ ዋሴ በስራ ዘመኑ ከታላላቅ ሰዎች አክብሮትና አድናቆትም ተችሮታል። የቀድሞው የኢትዮጵያ ፕሬዝዳንት አቶ ግርማ ወልደ ጊዮርጊስ ህይወታቸውን እስካለፈበት ጊዜ ድረስ በእጅጉ ያደንቁት የነበረ ተወዳጅ ጋዜጠኛ ነው። በሙያው ላበረከተው አስተዋጽኦ ምንም አይነት እውቅናና የክብር ሽልማት ያልተበረከተለት ቢሆንም ነገር ግን ሰዎች የሚያከብሩት አለምነህ ዋሴ በአሁኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ጭምር በእጅጉ የሚወደድና የሚደነቅ ጋዜጠኛ ነው። ጠቅላይ ሚኒስትሩ በጉዟቸው ወቅት አህዱ ሬዲዮ በር ላይ ተመልክተውት ከመኪናቸው ወርደው ደቂቃዎችን ወስደው ከእርሱ ጋር ንግግር አድርገዋል። ጤናው ተጓድሎ ባለበት ወቅትም ጠቅላይ ሚኒስትሩ ደውለው እንደጠየቁትም አለምነህ ያስታውሳል።